ምዕራፍ 4 የምንማረው ለችግር መፍትሄ መስጠት ኦኬ ተማሪዎች በዚህ ምዕራፍ የምንማረው ለችግር መፍትሄ መስጠት የሚል ነው። ኦኬ አንድ ምሳሌ የአሜሪካ ሰዎች እዚህ ቢሆኑ ኖሮ እኛ ደግሞ እዛ ብንሆን ኖሮ እኛ ምን እንሆን ነበር? እኔ እዛ ብንሆን ኖሮ ጠዋት የዶሮ ስጋ ምሳ የፍየል ስጋ ማታ ደግሞ አረት ቲቸር ለማይቻል ነገር ለምንድነው ልብ የምታጠለጥለው? የስ ቲቸር እኔ እዛ ቢሆን ኑሮ ዛሬ ያለበስኩትን ልብስ ነገ ለአፍሪካኖች ነው የምሰጠው። የስ ቲቸር እኔ እዛ ቢሆን ኖሮ ጎማ ያለው ቤት ነው የምገነባ። ደነሶች አሜሪካኖች ሀብታም የሆኑት በመሬት ምክንያት ነው አይደለም፣ በዚህ ምክንያት ነው። እኛስ ደሃ የሆነው በመሬት ምክንያት ነው አይደለም። ሀብትም ከነሱ በላይ ያለን፣ ገንዘብም ከነሱ በላይ ያለን፣ ግን እኛ ያጣን ደሃ የሆነበት ምክንያት አንድ ነገር አለ። እሱም ምንድነው? ሀብትም ከነሱ በላይ ያለን፣ ገንዘብም ከነሱ በላይ ብዙ ይጥፋለን፣ ግን እኛ ኪስ የለንም። ስለዚህ ኪስ ስለሌለን ሀብትና ገንዘባችን የት እናደርጋለን? መሬት ውስጥ ነው የምናደርገው ማለት ነው። ምን ይደረግ እንግዲህ አሁን በል ወደ ትምህርታችን ደፍተራችን። ቲቸር ልጆች ከውጭ መሬት የቆፈሩ